የሚጨምረው የትራክተር እርሻን መሰረት አድርጎ አርሶ አደራችን እንዲጠቀም ለማድረግ ርብርብ እያደረግን እንገኛለን። ዛሬ ላይ የምናካሄደው አውደ ርዕይ የመጀመሪያው ዙር ነው ማለት ነው። ፕሮሰስ የተጀመረላቸው ብዙ ትራክተሮች አሉ፣ በሁለተኛው ዙር የምናስገባቸው ማለት ነው። ስለዚህ ይህንን ትልቅ ስራ እየሰራን ያለንበት ሁኔታ ነው ያለ። የዕለቱን ቁልፍ መልእክት እንዲያስተላልፉልን የብሔረሰብ አስተዳደራችን የተከበሩ አቶ ቴዎድሮስን እንድጋብዙልኝ ጠይቃለሁ። አመሰግናለሁ። ክብርት ሙላዳም እጅጉ የአዊ ብሔረሰብ ምክር ቤት አፈ ጉባኤ፣ የተከበራችሁ የአዊ ብሔረሰብ አስተዳደር አስተባባሪ ኮሚቴ አባላት፣ የተከበራችሁ ጀነራል መኮንኖች፣ የተከበራችሁ የወረዳ አስተዳዳሪዎች፣ የከተማ አስተዳደር ከንቲቦች፣ የተከበራችሁ የባህል ልዑካን፣ ክቡራንና ክቡራት እንደየማዕረጋችሁ እንኳን ለ86ኛው የአገው ፈረሰኞች በዓል በሰላም አደረሳችሁ። እንደሚታወቀው ባህል የሰዎች የአኗኗር ዘይቤ ነው። ባህል የሰዎች ማንነት መገለጫ ነው። ባህል የሰላም ቀጣይነት ማረጋገጫ ነው። ባህል የሰዎች የህዝቦች የአብሮነት እሴት የሽግግር ድልድይ ነው። ባህል ጥንታዊነትን ከዘመናዊነት ጋር አወዳጅቶ የሚያስቀጥል ስርዓት ነው። በዚህም አግባብ ዛሬ የአገው ፈረስ ባህል 86ኛ ዓመቱን ባስቆጠረው በማህበራችን የባህላችን አንዱ መታያ በሆነው የአገው ፈረሰኛ ባህል